የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገብተዋል። ሁለቱ አካላት ከደም አፋሳሹ ጦርነት በኋላ መቀሌና አዲስ አበባ ሆነው ከባድ ኃይለ ቃል ሲለዋወጡ እንደነበር ይታወሳል። በመንግስት በኩል ፊልድ ማርሻል ብርሃኑ ጁላን ጨምሮ ብዙዎች ህወሓትን አሁንም ከጦርነት ጠማቂነት አልተቆጠበም፣ ከሻዕቢያና ፋኖ ጋርም በጋራ ተሰልፈዋል የሚል ክስ ይቀርብበት ነበር። ጀነራል ታደሰ የሚመራው ህወሓትም ለሰላም ብለን የምንሰጠው ግዛት የለም፣ የትግራይ ይዞታ ወደ ቀድሞ ቦታው ይመለሳል የሚል ክስን በፌዴራል መንግስት ላይ ሲያቀርብ ቆይቷል። ዳግም ጦርነት እንዳይቀሰቀስ ከፍተኛ ስጋት ባለበት በዚህ ወቅት ጀነራሉ ከጠቅላይ ሚኒስትሩ ጋር ለመነጋገር አዲስ አበባ መግባታቸው አነጋጋሪ ጉዳይ ሆኗል። በዝርዝር እንመለከተዋለን። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ግመል ይጠጣበት ያሉትን የአሰብ ወደብ ኢሳያስ አፈወርቂ አረቦችን ሊያጠጡበት እንደተቃረቡ መረጃዎች እየወጡ ይገኛሉ። የሻዕቢያ የፕሮፓጋንዳ ልሳናትና የሚዲያ ብርጌዶች የኤርትራ አሰብን ለሳውዲ ሰጥታ መገላገል አለባት በሚል ዘመቻ እያደረጉ እንደሚገኙ ተገልጿል። የኢትዮጵያ መንግስት ኢትዮጵያ ተዘግታ አትኖርም፣ አሰብን አስመልሳለሁ ካለ ሰነባብቷል። ዝርዝሩን እናስደምጣችኋለን። ወደ ቀዳሚ ጉዳያችን እናልፋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገቡ። ሁለቱ አካላት ከደም አፋሳሹ ጦርነት በኋላ መቀሌና አዲስ አበባ ሆነው ጠንከር ያለ ኃይለ ቃል ሲለዋወጡ እንደነበር ይታወሳል። በመንግስት በኩል ፊልድ ማርሻል ብርሃኑ ጁላን ጨምሮ ብዙዎች ህወሓትን አሁንም ከጦርነት ጠማቂነት አልቆመም፣ ከሻዕቢያና ፋኖም ጋር በጋራ ተሰልፏል በሚል ክስ ያቀርብበት እንደነበር ይታወቃል። በጀነራል ታደሰ የሚመራው ህወሓትም ለሰላም ብለን የምንሰጠው ግዛት የለም፣ የትግራይ ይዞታ ወደ ቀድሞ ቦታው ይመለስ የሚል ክስን በፌዴራል መንግስቱ ላይ ሲያቀርብ ይታያል። ዳግም ጦርነት እንዳይቀሰቀስ ከፍተኛ ስጋት ባንዣበበበት በዚህ ወቅት ጀነራሉ ከጠቅላይ ሚኒስትሩ ጋር ለመነጋገር አዲስ አበባ መግባታቸው ግርምትን ፈጥሯል። ፕሬዝዳንቱ ከፌዴራል መንግስት ጋር ለሚደረገው ውይይት ልዑካቸውን እየመሩ ወደ አዲስ አበባ ማቅናታቸውን የትግራይ ጊዜያዊ አስተዳደር ቢሮ ባወጣው መግለጫ አስታውቋል። ቢሮው በይፋዊ የማህበራዊ ትስስር ገጹ ላይ ባወጣው መግለጫ እንደሚያመለክተው የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት እንደሆነ ተገልጿል። ይሁን እንጂ መግለጫው የውይይቱ ዝርዝር አጀንዳም ሆነ ሌተናል ጀነራል ታደሰ ወረደ የሚያገኟቸውን የፌዴራል መንግስት የስራ ኃላፊዎች ማንነት አልጠቀሰም። ጉብኝቱ የሚከናወነው በትግራይ ለ2 ዓመታት የዘለቀው ጦርነት ያበቃበት የፕሪቶሪያ የሰላም ስምምነት ከተፈረመ 2 ዓመቱን በያዘበት እንዲሁም በሰሜን ኢትዮጵያ ፖለቲካዊና የጸጥታ ሁኔታ አሁንም እርግጠኝነት በጎደለው ሁኔታ ላይ ባለበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመርና የክልሉ ጊዜያዊ አስተዳደር መስራትን ጨምሮ ዋና ዝርዝር ጉዳዮችን ቢያስቀምጥም የእነዚህን ተግባራት አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በምዕራብ ትግራይ እስካሁን እልባት ያላገኙ አለመግባባቶች መቀጠላቸውና በክልሉ ከኢፌዴሪ መከላከያ ሰራዊት ውጭ ሌሎች የታጠቁ ኃይሎች መኖር አሁንም ምላሽ ከሚሹ ዋና ጉዳዮች መካከል ይጠቀሳሉ። ይህ ዘገባ እስከተጠናቀቀበት ጊዜ ድረስ የትግራይ ጊዜያዊ አስተዳደር ቢሮም ሆነ የፌዴራል መንግስት ባለስልጣናት ስለ ውይይቱ ዝርዝር ይዘት እንዲሁም ስለሚጠበቁ ውጤቶች የሰጡት ማብራሪያ የለም። ዜናውን የሰሙ ሁሉ ግን ውይይቱ ፍሬ አፍርቶ በትግራይ ዳግም የድሃ ልጅ የሚያልቅበት ግጭት እንዳይከሰት ምኞታቸውን እየገለጹ ይገኛሉ። ወደ ቀጣዩ መረጃችን ስናልፍ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ግመል ያጠጡበት ያሉትን የአሰብ ወደብ ኢሳያስ አፈወርቂ አረቦችን ሊያጠጡበት ተቃርበዋልም ተብሏል። የሻዕቢያ የፕሮፓጋንዳ ልሳናትና የሚዲያ አካላት ኤርትራ አሰብን ለሳውዲ ሰጥታ መገላገል አለባት በሚል ዘመቻ እያደረጉ እንደሚገኙ ተገልጿል። የኢትዮጵያ መንግስት ደግሞ ኢትዮጵያ ተዘግታ አትኖርም፣ አሰብን አስመልሳለሁ ካለ ሰነባብቷል። የቀድሞ የኢትዮጵያ መሪ በአንድ ወቅት አሰብን በሚመለከት ባደረጉት ንግግር ኤርትራውያን ከፈለጉ አሰብን ግመል ያጠጡበት ሲሉ የወደብን ዋጋ የሚያቃልል ንግግር ማድረጋቸው ይታወሳል። አቶ መለስ ይህን ሲሉ አባዱላ ገመዳ፣ ሬድዋን ሁሴን፣ ጀነራል ባጫ ደበሌና ደመቀ መኮንንም እያጨበጨቡ ነበር። አሰብን ከኢትዮጵያ ገንጥለው ከኤርትራ ጋር የተሰለፉ ባለስልጣናት ዛሬም በከፍተኛ የመንግስት ስልጣን ላይ ይገኛሉ። ሰሞኑን ደግሞ አሰብ ወይም ሞት እያሉ ነው። ኢትዮጵያውያን ታዲያ ወደ ቦታው ቢመለስ አንጠላም፣ አስገንጣዮቹ ትግሉን ከፊት ሆነው ከመሩ ለመከተል ዝግጁ ነንም ብለዋል። በሌላ በኩል በአሰብ ጉዳይ ከፍተኛ ጫና ውስጥ የገባችው ኤርትራ የምትይዘው የምትጨብጠው ጠፍቷት የሀገሪቱ የፕሮፓጋንዳ ልሳናትና ሚዲያዎች እንደውም ኤርትራ አሰብን ለሳውዲ አረቢያ ሰጥታ መገላገል አለባት እያሉ ይገኛሉ። ከወደ አረቦቹ ቀብድ ለማስያዝና ከኢትዮጵያ የተሰነዘረበትን ጫና ለማለዘብ እንዳሰበም ከአስመራ የሚወጡ መረጃዎች ይጠቁማሉ። በቀጣይ መረጃችን በኢትዮጵያ ያለውን ግጭትና ለመግባባት ተከትሎ እርዳታ የሚጠይቁ ዜጎች ቁጥር አሻቅቧል ተባለ። በትግራይ፣ በአፋር፣ በአማራ፣ በኦሮሚያ እና በሶማሊያ ክልሎች ከ19.9 ሚሊዮን በላይ ተጎጂዎች እንደሚገኙም ተመላክቷል። ከዚሁ ጋር በተያያዘ ዓለም አቀፉ ለችግር ደራሽ ኮሚቴ ይፋ ባደረገው የ2025 ዓመታዊ አደጋ ክትትል ዝርዝር ኢትዮጵያ በመጪው ዓመት የተባባሰውን ቀውስ ሊደርስባት ይችላል ተብሎም ከተዘረዘሩ 20 የዓለም ሀገራት መካከል በአራተኛ ደረጃ ላይ ተቀምጣለች። ከተመሰረተ 93 ዓመታትን ያስቆጠረውና በዓለም አቀፍ ዙሪያ ከ40 በላይ ሀገራት ውስጥ የሚንቀሳቀሰው ይህ የሰብአዊ እርዳታ ድርጅት በትንታኔው መሰረት ቀዳሚ
ደረጃዎችን የያዙት 4 ሀገራት የሚከተሉት ናቸው። በአሰቃቂ እርስ በርስ ጦርነት ውስጥ የምትገኘው ሱዳን በዓለም አቀፍ ከፍተኛ ተፈናቃዮች ቁጥር የሚገኝባትና የምግብ ዋስትና ችግር ያጋጠማት ሆና ቀዳሚውን ስፍራ ይዛለች። በእስራኤልና ሐማስ ጦርነት ምክንያት ከፍተኛ ውድመት እና የሰብአዊ እርዳታ አቅርቦት እጥረት ያለባት የጋዛ ሰርጥ ሁለተኛ ደረጃ ተቀምጣለች። ኢኮኖሚያዊ ቀውስ፣ የፖለቲካ አለመረጋጋትና የአየር ንብረት ለውጥ ተጽዕኖ የሚፈራረቅባት ደቡብ ሱዳን ሶስተኛ ደረጃን ይዛለች። በተለያዩ አካባቢዎች የሚስተዋሉ ግጭቶች፣ የአየር ንብረት ለውጥ ያስከተለው ድርቅና ጎርፍ እንዲሁም የኢኮኖሚ ጫናዎች ኢትዮጵያ በአራተኛ ደረጃ ላይ እንድትቀመጥ ምክንያት ሆነዋል። ኢትዮጵያን ተከትላ 5ኛ ደረጃ ላይ የተቀመጠችው የካሪቢያን ሀገር ሃይቲ ናት። ሪፖርቱ እንደሚያመለክተው ከሆነ በምስራቅ አፍሪካ ወይም የአፍሪካ ቀንድ የሚገኙ 3 ጎረቤት ሀገራት ሱዳን፣ ደቡብ ሱዳን እና ኢትዮጵያ በምርጥ 5 ውስጥ መካተታቸው ቀጠናው በ2026 ለከፍተኛ የሰብአዊ ችግር ተጋላጭ መሆኑን ያሳያል። IRC በሪፖርቱ እንዳካተተው ለእነዚህ ሀገራት ተጋላጭነት በምክንያትነት የቀረቡት ዋና ዋና ጉዳዮች የአየር ንብረት ለውጥ ተጽዕኖ፣ የኢኮኖሚ ድቀትና የህዝብ መፈናቀል ናቸው። ድርጅቱ በዓለም አቀፉ ማህበረሰብ ለእነዚህ ሀገራት የሚሰጠው ትኩረት ድጋፍ ካልተጠናከረ በ2026 ችግሩ ሊከፋ እንደሚችል ማስጠንቀቂያ ሰጥቷል። በመጨረሻም የጋምቤላ ከተማ የፖሊስ አዛዥ መገደሉን ተከትሎ በከተማው ግጭት መቀስቀሱ ተገለጸ። የጸጥታ መዋቅሩ በጎሳ መከፋፈል ስጋት ላይ እንደጣለው ተገልጿል። በጋምቤላ ከተማ የከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት የመቀስቀሱን ምክንያት ስማቸው እንዲጠቀስ ያልፈለጉ የቀድሞ የክልሉ የጸጥታ አመራርና አንድ የክልሉ ባለስልጣን ለአዲስ ስታንዳርድ ተናግረዋል። የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልቻለም ተናግረዋል። የጋምቤላ ከተማ ፖሊስ መምሪያ አዛዥ በጥይት ተመተው መገደላቸውን ባለስልጣናቱ ተናግረዋል። የክልሉ ባለስልጣን ድርጊቱን ሲያብራሩ የፖሊስ አዛዡ የተገደለው በስራ ቦታው ላይ ነው። የገደሉትም አብረውት የሚሰሩ ናቸው። ይህ በጎጥና በዘር ተለይቶ የተፈጸመ በጣም አሳዛኝ ድርጊት ነው ብለዋል። ሌላኛው ስማቸው እንዳይገለጽ ያልፈለጉ የጸጥታ አመራር የነበሩ ምንጫችን በበኩላቸው አዛዡና ምክትላቸው ከተለያዩ ጎሳዎች በመሆናቸው ግድያው ከአዛዡ ጀርባ በነበረ ሴራ የተፈጸመ እንደሆነም ተመላክቷል።